በዚህ ደረጃ ዓለም አቀፍ እውቅና ፐብሊሲቲ የተሰጠው እንዳንድ ፖለቲካል ፎርሚደብል የምትለው አይነት የፖለቲካል ፎርስ ተደርጎ ሲተዋወቅ አይቻላውቅም። ሜይንስትሪም ሚዲያ ይሸሻዋል። በፎቶግራፍ እየታገዘ ታሪኮች እየወጡ ለምን ትግል ገባህ እየተባለ የኢንዲቪጁዋል ስቶሪስ በጣም ሴንሲቲቭ የሆኑ የግለሰብ ታሪኮች እንደ በለጠ አይነት አርሶ አደር ነበርኩኝ፣ የኦሮሚያ ልዩ ኃይል መጡ፣ ወደ ቤቴ መጡ። ከዛ በኋላም ጥያቄ ጠየቁኝ። አማራ ጥይት ለመተኮስ የትኛውን ጣቱን ይጠቀማል? ምላሽ ሲመልስ ያችን የግራ ጠቋሚ ጣቴን ቆረጡት ይላል። ከዛ በኋላ ይሰው የፋኖ ነው። ይሄ በዓለም አቀፍ ሚዲያ የወጣ አማራ ለምን እንደሚታገል በግልጽ የተቀመጠ ታሪክ ነው። እንደዚህ ያሉ ማለቂያ የሌላቸው ታሪኮች አሉ። አብይ አህመድ ምን እያደረገ ነው? ኢትዮጵያ መስቀለኛ መንገድ ላይ ነች ብሎ ነው ታሪኩ የሚጀምረው። ኢትዮጵያ መስቀለኛ መንገድ ላይ ቆማለች። በመላው ኦሮሚያ፣ በመላው አማራ፣ በመላው ኢትዮጵያ ጸረ አገዛዝ ትግል መነሳቱን ይጠቁማል። ይቀጥልና ሌሎች ግለሰቦችን በተለይ ምን ይላል? ለምሳሌ ከማጀቴ አሰለፍ ደስታ አንተ የጠቀስከው እሷን ይመስለኛል። አሳልፍ ደስታን ከማጀቴ ይጠቅሳል። አሳልፍ ደስታ ነሙት ፋኖ አሳልፍ ደስታ ነው። ኮማንደር አሳልፍ ኮማንደር አሳልፍ የፋኖ እዛ ላይ ከጋዜጠኛው ጋር ቆይታ አድርጎ የነበረው ነው አሳልፍ ደስታና ግን በዚህ አጠቃላይ ጽሁፉን አንብበው ከሆነ ሰብስክሪፕሽን ስለሚጠይቅ እኔ ሰብስክሪፕሽን ስላለኝ ዘግሎባል የፎቶግራፉን ያየው። ኦኬ ስለዚህ እኔ ጽሁፉን ላቅርበው አንሙት አሁን ገባኝ ለምን እንዳላነብ። ኦኬ ሶ ሰብስክሪፕሽን ስላለኝ አንብቤዋለሁ። ለምንድን ነው ፋኖ የሚዋጋው የሚለውን ለማወቅ ነው ሄድኩት ነው የሚለው። አዲስ አበባ እዚህ ጋር ፋውንቴን፣ እዛ ጋር መብራት፣ እዛ ጋር እንትን በጣም ትሪኪ ነው ይላል። አዲስ አበባ አይቶ የሚመለስ ጋዜጠኛ በሀገሪቱ ውስጥ ምን እየተካሄደ እንዳለ ያለውን ነገር ፒክቸሩን አያውቀውም ይላል። ጥቂት ኪሎ ሜትር ከአዲስ አበባ ስትወጣ ነገርየው ተገላቢጦሽ ነው የሚለው። that's where the story of the country starts። የሀገሪቱ ታሪክ የሚጀምረው ከአዲስ አበባ አይደለም ይላል። የሀገሪቱ ታሪክ የሚጀምረው ከአዲስ አበባ 5 ኪሎ ሜትር 10 ኪሎ ሜትር ወጣ እያልክ ስትሄድ ነው። ዲሰፕቲቭ ነው አዲስ አበባ። ኮንፊውዝ እና ኮንቪንስ ነች አዲስ አበባ። ሞዴሏ ነች፣ ማሳያ ነች። የአብይ አህመድ ላብራቶሪ ነች። ፖተምኪን የፖተምኪን ፓርቲ ላብራቶሪ ነች። ሶ በነገራችን ላይ አሳልፍ ደስታ በጣም ኢምፕረስ ያደረገኝ ኮማንደር ነው በዚህ አጋጣሚ እና ያስለቀሱኝ ሰዎች ታሪኮች አሉ። ለምሳሌ የወይዘሮ ሙሉነሽ ተሾመ ታሪክ እዛ ጋር አሳልፍ ወይዘሮ ሙሉነሽን ፋኖ ኮማንደሩ አንሙት ወይዘሮ ሙሉነሽን ወታደሩ ልጇን ገሎባታል። መከላከያው ልጅሽ ፋኖን ይደግፋል ብሎ ወታደር አይደለም ልጇ ቤት ውስጥ የነበረ ልጇን ገሎባታል። ፋኖቹ ሄደው በግፍ የተገደሉባቸው ልጆቻቸው የተገደሉባቸው እናቶችን ያጽናናሉ። ኮማንደሩ እየሄደ ህዝቡን ያጽናናል ነው የሚለው ዘገባው። በዛ ላይ ፍቅር አደለን አገኘኋት ይላል። 27 ዓመቷ ነው። ቤቷ ፈርሷል። እያንዳንዱን ፎቶግራፍ ይዞት ነው የወጣው። በድሮን የፈረሰባትን እንዴት ቤተሰቡ ላይ ቅዱስ ሀርቤ የሚባል ክሊኒክ ላይ የተጣለውን ድሮን በተመለከተ ያለቀውን ንጹሃን በተመለከተ በየቦታው ትምህርት ቤት ላይ ማጀቴ ስለተገደሉት 32 ሲቪሊያኖች ከ2 ዓመት በፊት ከአዲስ አበባ ሲወጣ ሚሊዮኖች የማይመርጡበት ሀገር ሄድኩ ነው የሚለው። ሚሊዮኖች የማይመርጡበት ሚሊዮኖች ልጆቻቸውን የማያስተምሩበት ሀገር አለ ነው የሚለው። ትምህርት የተነፈጉ ኢትዮጵያውያን አሉ ነው የሚለው። ትምህርት ቤቶቻቸው በድሮን የሚጋዩ ኢትዮጵያውያን አሉ። ፋኖችን ለማግኘት 1 ወር ፕላን አደረኩ። ከዛ በኋላ ሳምንት ነው ከነሱ ጋር የቆየሁት ነው የሚለው። አጠቃላይ በማፕም ፖለቲካል ቫዮለንሱን አማራ ክልል ስላለው በማፕም እንደዚህ አይነት ማፖችን ይዞ ወጥቷል። አጠቃላይ ክልል ውስጥ
ያለውን የፋኖን እንቅስቃሴ በተመለከተ በነገራችን ላይ ይሄ ብጫ የምታዩት አጠቃላይ የአማራ ክልል እንዳለ በቀደምም አክሊድ ይዞት ወጥቷል። በነገራችን ላይ እሱን ምስል ቢቢሲም ተጠቅሞታል። ሙሉ ክልሉ በምን አይነት ሁኔታ ውስጥ እንዳለ በእያንዳንዱ አካባቢ የታጠቀው ኃይል ምን ያህል አቅም እንደፈጠረ ክልል ውስጥ ያለውን ሁኔታ በስፋት የሚያሳይ ሆኖ ትመለከቱታላችሁ። በብጫ የምትመለከቱት የፋኖ ኃይል ነው። በእያንዳንዱ ቦታ ላይ ኢንጌጅድ ሆኖ ካገዛዙ ጋር ትግል እያደረገ ያለ ነው። ሶ 2 ሳምንታት 15 ቀናትን ከፋኖ ጋር አሳለፍኩኝ። እዛ ሄጄ የወደሙ ትምህርት ቤቶችን፣ ጤና ጣቢያዎችን፣ ትምህርት ያጡ በሚሊዮኖች የሚቆጠሩ መምረጥ የማይችሉ ንጹሃንን እና የአማራን ህዝብ ተመለከትኩኝ። የአማራ ህዝብ የሚያደርገው ትግል ፋኖ ለምንድን ነው የሚታገለው ብለህ ስትጠይቀው ከአርሶ አደር እስከ ሴት ከህፃን እስከ አዋቂ አንድ መልስ ነው የሚነግርህ፣ ለመኖር ነው ይልሃል ነው የሚለው። It's just to exist እንድንኖር ነው የምንታገለው ነው የሚሉ በቃ ሌላ ነገር የለውም። ያገኟቸው ሁሉ በሐዘን ተውጠዋል ነው የሚለው። ቤታቸው ላይ ጥቃት ያልደረሰባቸው የሉም። ግፍን ሰምተው ሳይሆን ያልኖሩ የሉም ነው የሚለው። የወደሙ ትምህርት ቤቶችን፣ ጤና ጣቢያዎችን አምኖት ሹር እነዚህን ፎቶግራፎች አክኖሌጅ አድርገን መጠቀም እንደምንችል አላውቅም። ቴክኒሻናችን ይበቃናል። ተመልካቾቻችን ልታነቡት ትችላላችሁ። ምክንያቱም ፔድ ኦል ስለሆነ እነዚህን ፎቶግራፎችም ዝም ብለን ማሳየት ምናልባት ላይፈቀድልን ስለሚችል ማለት ነው። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታድር የምትውል? ማነው ሊቀመንበሩ? አሁን ማነው? ቸርማን እኮ ደመቀ እንትና እኮ ነው። ዘመነ ካሴ እኮ ነው ጥምረት የሚመራ። አሁን ይሄ መረጃ ብልጽግና ያውቀዋል። ስለሚያውቀው ነው። መረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው የሚመራው። በሮቴሽን ነው ግን አሁን የወቅቱ ሊቀመንበር አፋብን ነው። የጽምዶ ጥምረቱ ወታደራዊ ጥምረቱ የሚመራው እሱ። በቅርብ ዋናውን ሲደረግ ትሰሙታላችሁ። በዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስበው በየቦታው ደመቀ ዘውዱ ያስተማራቸው እነሱ ያወራሉ አሉ። ስለዚህ ጽምዶ ለማበላሸት እኛ እኮ ወልቃይት ነን፣ እኛ እኮ ደመቀ ዘውዱ ነን፣ እኛ እኮ ጥያቄያችን ተመልሷል እኮ፣ እኛ እኮ የወልቃይት ኮሚቴ ነን እኮ የሚል ቡድን ማለት ነው። እና ጽምዶ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የምታደርገው? የደብረ ጽዮን ተላላኪ እኮ ነው ፋኖ ይለዋል። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታድር የምትውል? ባህር ዳር ዛሬም ሄዶ ቆንጠጥ አድርጉልን፣ ቀኙ ግራውን ይቆንጥጥ፣ ግራው ቀኙን ይቆንጥጥ፣ ልጆቻችሁን ተቆጡ፣ እንዳናለማ ኤርፖርት እንዳንገነባላችሁ ምክንያት ሆኑ እያለ ነው ያለው አብይ አህመድ። ጦርነት ስለመጣ ኦኬ። በቃ ሰሞኑን ሽፍቶች ነበር ሲል የነበረው አሁን ሽፍቶች እያለ አይደለም ያለው። ሽፍቶች የሚባልበትም አውድ የለም ከዚህ በኋላ። በነገራችን ላይ ማዋረድ ይፈልጋል ህብረተሰቡ። የሚጠላው ህዝብ ፊት ሆኖ ነው በነገራችን ላይ አብይ አህመድ የሚያወራው። አብይ አህመድን ሰው ለማድረግ አትሞክሩ። የሚያዝንላችሁ አስመስላችሁ ልታቀርቡልን አትሞክሩ። አብይ አህመድ አድሬስ ያደረገው አንድም የአማራ የፖለቲካ ጥያቄ የለም፣ ሊያደርግም አይችልም፣ አቅሙም የለውም። መተግበር የሚችለው አንዳችም ነገር የለው። በዚህ ምክንያት እንግዲህ እየተመላለሰ ባለቤቱን ይዞ እየመጣ አንዴ ባህር ዳር፣ አንዴ ጎንደር፣ ሌላ ጊዜ ማርቆስ፣ ሌላ ጊዜ ደሴ፣ ሌላ ጊዜ ኮምቦልቻ እየተመላለሰ ነው ያለው። ምን ያመጣል? ምንም አያመጣም። አብይ አህመድን ለማዳን የሚደረግ ነገር ካለ በአማራ ውስጥ ራስ ላይ ማመጽ፣ በትውልድ ተስፋ ላይ ማመጽ ካልሆነ በስተቀር አብይን አያድነው። ስለዚህ አጀንዳችንና ትኩረታችንን አናባክን ማለት ነው። እዚህም እዛ የሚፈራገጥ ኃይል አለ፣ ግን ምንም አያመጣም። ምክንያቱም ይሄ ትግል አሸንፏል አብይ አህመድ። ኦኬ ኢንታየር ቀጠናው ላይ ያለውን የኃይል ሚዛን አዛብቶበታል አብይ አህመድ ላይ። አብይ አህመድ ሱዳን የላካቸው ሽማግሌዎች ወርቅነህ ገበየሁን ጨምሮ ምን ተብለው እንደተመለሱ ያውቃል። ከአልቡርሃን ጋር ድጋሚ ለመነጋገር ያደረገው ጥረት ምን እንዳስከተለ በዚህ ሂደት ውስጥ በነገራችን ላይ በጣም በርካታ ኃይሎች ቀጠናው ላይ ያሉ ኃይሎች መሪ ተዋናይ ሆነው መጥተዋል። ከአብይ የተሻለ ተሰሚነት እያዳበሩ መጥተዋል። በቅርብ ጊዜ የአውሮፓና የአሜሪካ ልዑካን ወደ ኤርትራ ወደ አስመራ ይሄዳሉ አይደለም? I think in the coming few days ያ ቀጠናው ላይ ያሉ ኃይሎች የተሻለ ሚና እየተጫወቱ መምጣታቸውን የሚያሳይ ነው፣ ከአብይ አህመድ ይልቅ ማለት። አብይ አህመድ የራሱን የውስጥ ሴኪዩሪቲ እና የውስጥ የሀገሩን የህዝቡን ደህንነት መጠበቅም አይችል። ጭራሽ ከአርኤስኤፍ ጋር ተጣምሮ በቀጠናው የወታደራዊ ቲያትር ውስጥ ከአርኤስኤፍ ጋር ኤልፋሸር ላይ ጄኖሳይድ ከፈጸመ
ኤልኦቤድ ላይ ጄኖሳይድ ከፈጸመ ዳርፉር ላይ ጥፋት ከሚፈጽም ኃይል ጋር ተቧድ ነው ኢትዮጵያንና ታሪኳን በማይመጠን አሰላለፍ ውስጥ ገብቶ ሲዳክር ነው ስትመለከተው የነበረው። ማንም ሊያድነው አልቻለም። ሳውዲ የላካቸው ዴሌጌሽኖች ነበሩ። ሰሞኑ ወደ ኤርትራ ድጋሚ ዴሌጌሽን ለመላክ ፍላጎት አለው። ትግራይ የማይልከው እንግዳና ሽማግሌ የለም። ፋኖ ጋር ቢቻል የማይልከው እንግዳ የለም። አልቡርሃን ጋር የማይልከው እንግዳ የለም። ይህንን አሰላለፍ አፈርሳለሁ ይላል። ኦፍኮርስ እነዚህ አሰላለፎች እንዳልኩት ነው። አንደኛው ከአብይ አህመድ ጋር በቀጥታ የፕሬዠር ግሩፕ ሆኖ በቀጥታ አብይ አህመድና የአብይ አህመድ ፖለቲካ የህልውና አደጋ ዳርጎብናል የሚሉ የጎረቤት ሀገራት ሰሞኑን ባጫ የተናገረው ነገር፣ በነገራችን ላይ ባጫ የተናገረው ነገር እኮ ኢትስ ጀስት ዋር። እነ ባጫ በየዕለቱ የሚናገሩት ነገር እኮ እኛ ስራችንን አቅልሎልናል እኮ። ይህንን አገዛዝ በተመለከተ ኤርትራውያን ከምን አይነት ስብስብ ጋር ዲል እንደምናደርግ ከኛ አይደለም የሰሙት። እኛማ ተናገርን አስቀድም። ይሄ ስብስብ እናንተንም ይበላችኋል። ሞንስተር ነው። ሱዳንን ይበላል፣ ጅቡቲን ይበላል። የጊዜ ጉዳይ ነው። ሶማሊያ ይመጣል። ስለዚህ ራሳችሁን አድኑ። ለአማራ ስትሉ አይደለም ከአማራ ጋር መቆም ያለባችሁ። የጥፋት ቡድን ነው። ቀጠናው ላይ የተላከ የጥፋት መልእክተኛ ነው። የኢትዮጵያን ሕዝብ ፍላጎት አያንጸባርቅም። የኢትዮጵያን ሕዝብ ዘላቂ ኢንተረስት አያንጸባርቅም፣ አይወክልም። ይሄ ቡድን የጥፋት ኃይል ነው። በተደጋጋሚ ለአማራ አይደለም የመጣው፣ ለመላ ቀጠናው ሕዝብ ነው የመጣው። አማራን በልቶ ትግራይን በልቶ ኦሮሞን በልቶ የሚያቆም ስብስብ አይደለም። እንዳልነውም ይሄው ባጫ እየወጣ የሚናገረው ነገር በግልጽ ከምን አይነት ስብስብ ጋር ኢትዮጵያውያንን ከተማ ሊቀማ እየሰራ ነው ያለው። በህግ በአዋጅ የጋራ ጥረታቸው ውጤት የሆነን ከተማ፣ የልፋታቸው ውጤት የነበረን ከተማ፣ የጋራ ክብራቸውን፣ የጋራ ትውፊታቸውን፣ ትዝታቸውን ልክ ከቀማ በኋላ ምን ሊያደርገው? ካሽሚር ሊያደርገው፣ የከተማው ባለቤትና ከተማው ባለቤት ያልሆነ ብሎ ኢትዮጵያውያንን በሁለት ሊከፍል፣ ለኦሮሞ ህዝብ ዘላቂ ጠላት ሊያበጅ፣ በአንድ ከተማ ላይ 2 እና 3 አይነት ማህበረሰብ ሊፈጥር ሌት ተቀን እየሰራ ነው ያለው። ኢን ዘ ሚን ታይም አማራ ወዳጄ ነው ደግሞ ሊል ይሞክራል። ይሄው ስብስብ